መሃሉን ለምን አይነግሩንም? በቢዝነስ ዓለም ብዙ ሰዎች ሐሳባቸውን ሲያካፍሉን ኦር የስኬት ቁልፍ መንገዳቸውን ሲያካፍሉን መነሻቸውን ይነግሩናል። ከዚህ ነው በቃ ይችን ብድር ወሰድኩ፣ ከሊስትሮ ተነሳሁ ሚላል፣ ከቤተሰብ ይችን ጀመርኩ። መነሻዎችን ይነግሩናል። ሁሉም መነሻ የማይነግረን ባለሀብት የለም። መነሻቸውን ሁሉም ይነግሩናል። ኤኒዌይስ ኤንድ የደረሱበትንም ስለምናየው ኦልሬዲ ባይነግሩንም ስለምናየው ይነግሩናል። መነሻቸውንም ይነግሩናል ኤንድ መድረሻቸውንም ኦር የደረሱበትን ይነግሩናል። መሃሉን ለምንድነው የማይነግሩን? እስኪ በኮሜንት ቦክስ መሃሉን ለምን እንደማይነግሩን ጻፉ እስኪ። መሃሉን ለምን አይነግሩንም? መነሻቸውን ይነግሩናል ኤንድ መዳረሻቸውን ስለምናየው ይነግሩናል። መሃሉ ለምንድነው የማይነገረን? ትንሽ ሱቅ ነበረችኝ፣ ዛሬ ኢምፖርት ኤክስፖርት ላይ ነኝ። 5-6 መኪና ቤቱ ያድራል፣ 2-3 ፋብሪካ አለው። መነሻዬ ሊስትሮ ነበር፣ ዛሬ ላይ 2-3 ፋብሪካ አለኝ። መሃሉ የት ነበርክ? መሃሉ እንዴት ነው ያለፈው? መሃሉ ላይ ምን ጉዳዮች ነበሩ? እነኚህን ነገሮች እስካልነገራችሁን ድረስ ምናልባት ለማደግ አስቸጋሪ ይሆናል። ሁሉም ሰው ጀምሮ ስለሚያቋርጥ ማለት ነው። እንግዲህ የኔን ምላሽ ልስጣችሁ። እዚህ ላይ ወሳኙ ነጥብ የሚሆነው አንድ ሰው መጀመሪያውን ከነገረን መጨረሻውን ካሳየን መሃሉን የማይነግረን ከሆነ የመጀመሪያው ቁልፉ ጉዳይ ብዬ የማስበው መሃሉ አይነገርም። የማይነገርበት ምክንያት ደግሞ የጀመረ ሰው ስለሚደርስበት ነው። ዛት ኢዝ ኦል አባውት ለማለት ፈልጌ ነው። አንድ ሰው የሆነ ቢዝነስ ከጀመረ ኦር ስራ ከጀመረ ስኬታማ ያደርገኛል ብሎ በልቡ አምኖ ያዋጣኛል ብሎ አምኖ ከገባበት እና ከጀመረ ወደ መሃሉ ይሄዳል። የኔ መሃል ሌላ ነው፣ ያንተ መሃል ሌላ ነው፣ ያንቺ መሃል ሌላ ነው። የሁሉም ሰው መሃሉ የተለያየ ነው። ይሄ ሰው እኮ በመሃል እኮ የሆነች ፌቨር ልትኖር ትችላለች፣ የሆነች ማትነቃ መጭበርበር ልትኖር ትችላለች፣ የሆነች ከመንግስት አካል ጋር ተገናኝቶ ሊሆን ይችላል። ብቻ ሁሉም የየራሱ የሆነች ክሪቲካል የሆነች ጊዜ አለች። እሷ ለሁሉም የተለያየች ነች ማለት ነው። ለኔ የተለየች ነች፣ ለአንተ ለሁሉም ሰው የተለየ መሃል ነው ያለው። መጀመሪያው ተመሳሳይ ነው። የኛም የስኬታማ የሆኑትም ሰዎች እኛም የምንጀምረው ሰዎች ከዜሮ ሊሆን ይችላል ሁላችንም የምንነሳው። ነገር ግን መሃል ላይ የሚገጥሙን ነገሮች ለኔ የሚገጥመኝና ለሰንበድ የሚገጥመው የተለያየ ነው። ለዛ ነው የማይነግሩ። የሆኑ ቁልፍ የሆኑ እንትኖች አሉ፣ መሸጋገሪያዎች አሉ። እነሱ የጀመሩ ሰዎች እንዲደርሱባቸው፣ የጀመሩ ሰዎች እዛ ላይ እንዲደርሱ የሚያደርጉ ትልልቅ ነጥቦች ናቸው። አይነገሩም። ሁሉም የራሱ ክሊክ የምትደረግባት ኦር የሆነች በቃ ለውጥ የሚያመጡባት ታይም አለች። እሷን ነገር የሚደርሰው የጀመረ ሰው ብቻ ነው። ስለዚህ ግድ የላችሁም። እኔም የምመክራችሁ ምናልባት ይጠቅማልን ብዬ የማምነው መጀመሩ ብቻ ነው። ከጀመርን በኋላ መሃሉ ላይ እንደርሳለን፣ ምንም ጥያቄ የለውም። ከመሃሉ ላይ ደግሞ ሁሉም ሰው የተለያየ ሀስል የተለያየ እድል አግኝቶ መዳረሻው ላይ ይደርሳል። ምናልባት የአንዳንዱ መንገድ ፒስታ ሊሆን ይችላል፣ የአንዳንዱ አስፋልት ሊሆን ይችላል፣ የአንዳንዱ ኮብል ሊሆን ይችላል፣ የአንዳንዱ ዳገት ሊሆን ይችላል፣ የአንዳንዱ በእግሩ ሊሆን ይችላል። ግን ጥሩ ደረጃ ላይ መድረሱ አይቀርም። ያ ሰው መሃሉ አይነገርም የሚባለው ለዛ ነው። ምናልባት የሱን የስኬት ቁልፍ መሃሉን ቢነግረን አንጀምረው። በእርግጠኝነት ብንጀምረውም የሱ የስኬት ቁልፍ እዛች መሃሏ ላይ ያገኛት ነገር ለኛ ላሰራ ትችላለች። ስለዚህ መሃሉ አይነገርም ብለን እናያዘው፣ ግን ሁላችንም እንጀምር። በቃ ውስጣችን የተቀመጠ ነገር ካለ፣ ምንመኘው ነገር ካለ ከዜሮ ከስክራች እንደምንም ብለን መጀመር ነው። መሃል ላይ ለመድረስ ግዴታ መጀመር ያስፈልጋል ብዬ አምናለሁ። ቁም ነገር ፈልጋችኋል ማለት ነው። እዚህ ዩቲዩብ ቻናል ላይ ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ ሳታደርጉ እንዳትወጡ። በቀጣይ በአዲስ ቪዲዮ መጣለሁ። ቴንኪው።